አንዲት ቆንጆ ሴት ፍቅረኛዋን ሰርፕራይዝ ለማድረግ ታስብና እሱ ቤት ትገኛለች። እዛ ስትደርስ ግን ያየችው በየቦታው የተበታተነ ምስቅልቅል ያለ ነገር ብቻ ነበር። ይዛ ምን እየተፈጠረ እንዳለ ገና ሳታስበው አንዲት ውብ ሴት ከዋናው ገንዳ ውስጥ ስትወጣ አይታ ክፉኛ ደነገጠች። በዚህ የተደናገጠችው ሊዛ ብቻ ይዛ የነበረውን ኬክ ጥላ ወዲያውኑ ሮጣ ወጣችና ታክሲ ውስጥ ገባች። ሊዛ ማልቀሷን ማቆም አልቻለችም። ቁልቁል እያየች የፍቅረኛውን የስልክ ጥሪ ዘጋችው። ነገር ግን በዚያው ቅጽበት በጣቷ ላይ ያለውን የጋብቻ ቀለበት አስተዋለች። ሊዛ በአስቸኳይ ሹፌሩን እንዲያቆም ነግረው በመንገዱ ማዶ የሚታየው ረጅም ሕንጻ ትኩር ብላ ተመለከተች። በፍጥነት ወደ ሕንጻው የሮጠች ስትገባ በአቅራቢያው ቆሞ ከነበረው ጃክ ጋር በድንገት ተጋጨች። በጣም አዝና ስለነበር ይቅርታ እንኳን ሳትጠይቅ ሻንጣዋን ለማንሳት ጎንበስ አለችና በቀጥታ መንገዷን ቀጠለች። ይሁን እንጂ ሊፍቱ ጋር ስትደርስ የፎቁ ሊፍት እየሰራ እንዳልሆነ ተረዳች። በአቅራቢያው የነበረው የሆቴሉ ሰራተኛ ሊፍቱ የተያዘው ለሆቴሉ ልዩ አባላት ብቻ እንደሆነ አስረዳት። በዚህ ጊዜ ሊዛ ቅድም የተጋጨችውን ሰውዬ በድንገት አስታወሰች። በኪሱ የወደቀው የክፍል ቁልፍ ላይ የክፍል ቁጥሩ ተጽፎ ስለነበር የዋና ስራ አስፈጻሚውን የክፍል ቁጥር በትክክል ተናገረች። ሰራተኛውም እውነታውን መስሎት በራሱ ካርድ ሊፍቱን ከፈተላት። ይህ በእንዲህ እንዳለ ጃክ በእጁ ላይ ያለውን የክፍል ቁልፍ እያየ በዝግታ ወደ ሊፍቱ ገባ። ሊዛ ግን አሁንም ድረስ እያለቀሰች ነበር። ጃክ ልጅቷ በጣም የሚያስከፋ ነገር አጋጥሞት መሆን አለበት ብሎ አሰበ። 10ኛ ፎቅ ላይ ሲደርሱ ጃክ ሊዛን ክፍል 1026 አይደለሽም እንደ የምታርፊው ለምን አልወረድሽም ብሎ ከመጠየቅ ወደኋላ አላለም። ሊዛ ግን የአካል ብቃት እንቅስቃሴ ለማድረግ ወደ ላይኛው ፎቅ እየሄደች እንደሆነ ነገረችው። ዋና ስራ አስፈጻሚው ወደ ክፍሉ አመራ። ነገር ግን የክፍሉን በር ከመክፈቱ በፊት በላይኛው ፎቅ ላይ ምንም አይነት ስፖርት ማዘውተሪያ እንደሌለ ትዝ አለው። ወዲያውኑ ወስኖ ፊቱን አዞረና ወደ ጣሪያው ሮጠ። በዚያን ጊዜ ሊዛ በጣሪያው ከፍተኛ ቦታ ላይ ቆማ ቀለበቷን አውልቃ ከዚህ ዓለም ለመሰናበት ተዘጋጅታ ነበር። ይህንን ያየው ጃክ በፍጥነት ወደፊት በመሮጥ ሊዛን አዳናት። ሊዛ ግን እሱ የሆነ መጥፎ ነገር ሊያደርግ የመጣ መስሏት ነበር። በዚህም ምክንያት ጃክን መሳደብ ጀመረች። ከፊቷ እንዲጠፋ ነገረችው። ጃክ ቢናደድም ልጅቷ በጣም ቆንጆ እንደሆነች ግን ማየት ችሏል። ይሁን እንጂ ነገሮችን በጥንቃቄ የማታመዛዝን መሆኗ አሳዝኖታል። ስለዚህ ሊዛን ለምርመራ ወደ ሆስፒታል ጎትቶ ወሰዳት። ዶክተሩ ምንም ከባድ ችግር እንደሌለባት ነገራቸው። ሊዛ በድንጋጤ ልታመልጥ ብትሞክርም ጃክን እንደገና ሌላ የሞኝ ስራ እንዳትሰራ በመስጋት ያዛት። ሊዛ ትዕግስቷ ሙሉ ለሙሉ ተሟጦ ነበር። ወደ ጣሪያ የወጣችው ቀለበቱን ርቃ ለመጣል እንጂ ራሷን ለማጥፋት እንዳልሆነ ለጃክ በንዴት ነገረችው። ጃክ የሆነውን ነገር የተረዳው ያኔ ነበር። ነገር ግን በዚያው ቅጽበት ጃክ ቀደም ብሎ ያገኛቸው ፖሊሶችና ዶክተሩ ደረሱ። ነገሩ የተበላሸ መሄዱን ያየችው ሊዛ መሮጥ ጀመረች። ይህ ያልተለመደ ባህሪዋ ዶክተሩ በአእምሮ ህመም መታወቋን ይበልጥ እንዲያምን አደረገው። ዶክተሩ የጃክን ተደጋጋሚ ማብራሪያዎች ወደ ጎን በመተው እየተፈራገጠች ያለችውን ሊዛን መሬት ላይ ጥሎ ማስታገሻ መርፌ ወጋት። ስትነቃ ራሷን በጃክ ክፍል ውስጥ ተኝታ አገኘችው። ጃክ በሰራው ስራ ጥቂት የጥፋተኝነት ስሜት ተሰምቶት የሆነ ነገር ለመናገር ቢሞክርም ሊዛ ግን ለሱ ትኩረት የምትሰጥበት ጊዜ አልነበራትም። ወደ አየር ማረፊያው የሚወስዳትን መኪና ለመያዝ በፍጥነት ወደ ሆቴሉ ፊት ለፊት ሮጠች። ወደ ቤቷ የሚወስዳትን የመጨረሻው በረራ ማግኘት ነበረባት። እንዳለመታደል ሆኖ የሆቴሉ የትራንስፖርት አገልግሎቶች በሙሉ ተይዘው ነበር። ጃክ ጥፋቱን ለመካስ ሲል ሊዛን ወደ አየር ማረፊያው ሊያደርሳት እንደሚችል ነገራት። ብዙ ጊዜ ስላልነበራት ሌላ አማራጭም ስላጣች ተስማማች። ሁለቱም ወደ አየር ማረፊያው በፍጥነት አመሩ። ጃክ ከእሷ ጋር ለመለያየት ያመነታ ይመስል ነበር። ፈገግ ብሎም ተሰናበታት። ሊዛ ግን ይህንን ልቧን የሰበረውን ቦታ በፍጥነት ጥላ መሄድ ብቻ ነበር የምትፈልገው። ነገር ግን በደህንነት ፍተሻ ወቅት በሊዛ ሻንጣ ውስጥ ያልታወቀ ፈሳሽ ተገኘ። ሰራተኞቹ ሻንጣውን በአስቸኳይ እንድትከፍት ጠየቋት። በረራው ሊነሳ ከ10 ደቂቃ ያነሰ ጊዜ ብቻ ነበር የቀረው። ጊዜ ስለሌላት ሊዛ በግድ ወደ አውሮፕላኑ ለመግባት ከመሞከር ውጪ ሌላ አማራጭ አልነበራትም። በመጨረሻም በቁጥጥር ስር ውላ ከአውሮፕላኑ ተወገደች። ምርመራው ተጠናቆ ከማንኛውም ጥፋት ነፃ ስትሆን የያዘችው ነገር ተራ የውሃ መያዣ ብቻ ሆኖ ተገኘ። ሆኖም ግን ሊዛ የመጨረሻው በረራ አምልጧት ነበር። በሐዘን ወደ መውጫው ስትራመድ ጃክ እየጠበቃት እንደነበር አየችው። የእነሱ መገናኘት በእውነት አስገራሚ ነበር። ጃክ ለማንኛውም መሄድ ስለማትችል ወደ ባህር ዳርቻ ሄደው ቢዝናኑ የተሻለ እንደሆነ ነገራት። ሊዛም ስሜቷን ለመተንፈስ ስለምትፈልግ በደስታ ተስማማች። ጃክ በቅንጦት መኪናው ይችን ቆንጆ ሴት ጎኑ አድርጎ መሄድ ጀመሩ። ሁለቱ በዚያው ምሽት ባህር ዳርቻ ላይ መጠጥ እየጠጡና ጥብስ እየበሉ አመሹ። ሊዛ የድፍረት ስሜት ተሰምቷት ፍቅረኛዋን እንደከዳች ነገረችው። ጃክም አዝኖላት ወደ ቅፉ አስጠጋት። ብዙም ሳትቆይ አይን ለአይን ተጋጭተው መሳሳም ጀመሩ። በማግስቱ ጠዋት ሊዛ ከእንቅልፏ ስትነቃ ጃክን አጠገቧ አየችው። ትላንት ምሽት ባደረገችው በችኮላ የተሞላ ድርጊት ተጸጽታ ኮቱን ጣል አድርጋለት ከዚያ ቦታ ፈጥና መለጠች። ነገር ግን ሻንጣውን ለመውሰድ ወደ ሆቴሉ ስትመለስ ፍቅረኛዋ በድንገት ከፊቷ ተደቀነ።
በዚህ ጊዜ ሊዛ እያሰበች የነበረው ጃክ እንዳያት እንዴት ማምለጥ እንደምትችል ብቻ ነበር። ምክንያቱም ሊፍቱ ወደ እነሱ ፎቅ እየደረሰ ነበር። ስለዚህ በድንጋጤ ሮጣ ወጣች። ፍቅረኛዋ በትላንትናው ዕለት ያያት ልጅ በእውነቱ የወንድሙ ፍቅረኛ እንደሆነችና ወጣቶቹ ለጊዜው እሱ ቤት አርፈው እንደነበር ገለጸላት። ያቺ ውብ ሴትም የፍቅረኛው ንግግር ደገፈችው። ሊዛ ምንም ከመናገሯ በፊት ጆን ሊያቅፋትና ሊታረቃት በፍጥነት መጣ። ሊዛ ግራ በመጋባት በመደንዘዝ ስሜት ውስጥ ሆና ለመታረቅ ተስማማች። ወደ ቤቷ የሚወስደውን አውሮፕላን ስትሳፈር አእምሮዋ ሌላ ቦታ ነበር። ጃክን ዳግመኛ ላታገኘው እንደምትችል በማሰብ ፈራች። ነገር ግን ለሊዛ በሚያስገርም ሁኔታ ስታስበው የነበረው ሰውዬ በዓይኖቿ ፊት ተገለጠ። ጃክ ሊዛን በትክክል ሳትሰናበተው በመሄዷ በቀስታ ወቀሳት። ይህ አባባል የሊዛ ፍቅረኛ የተገለለ እንዲመስለው ስላደረገው ከሊዛ በአስቸኳይ ማብራሪያ እንዲሰጠው ጠየቀ። ሆኖም ጃክ በቁጣ ዝም እንዲል ነገረው። ከዚያም እጁን ዘርግቶ ሊዛ እሱን እንድትመርጠው ጠየቃት። ሊዛ አማራጮቿን በጥንቃቄ ካመዛዘነች በኋላ ከጃክ ጋር አዲስ ህይወት ለመጀመር ወሰነች። ሁለቱም እጅ ለእጅ ተያይዘው ደስተኛ ሆነው ሄዱ። ይሁን እንጂ ይህ ሁሉ በህልም ብቻ ነበር። በመጨረሻም ከሊዛ ጎን የነበረው ሰው አሁንም ያ በስሜት የተጫወተው አታላይ ፍቅረኛዋ ነበር። ሊዛ በልቧ ውስጥ ትልቅ ባዶነት ተሰማት። በዚያ ምሽት ሊዛ ባለፉት 2 ቀናት ከጃክ ጋር ያሳለፈችውን ጊዜ እያስታወሰች እያንዳንዱን ፎቶግራፍ ያለ ርህራሄ አጠፋችው። ይህንን አጋጣሚ እንደ ህልም ብቻ ለመቁጠር ወሰነች። ሊዛ ራሷን አበርትታ ከጆን ጋር ለመጋባት የሰርግ ስነ ስርዓት አዘጋጀች። ነገር ግን በዚያ ቦታ ላይ ቀን ከሌሊት ስትመኙ የነበረው ሰውን አየችው። ይባስ ብሎ ደግሞ ጃክ የጆን ታላቅ ወንድም ሆኖ ተገኘ። ሊዛ ድንጋጤዋን ልትቋቋሙ አልቻለችም። ራሷን ስታወደቀች። የወደፊት አማቷ ጫናውን መቋቋም እንደማትችል በማሰብ ሰርጉ በአስቸኳይ እንዲሰርዝ በግልጽ ጠየቀች። ጆን ግን ሊዛን በጥብቅ በመከላከል ስነ ስርዓቱን ለማስቀጠል ወሰነ። ነገር ግን ወሳኝ በሆነው ቅጽበት ሊዛ በህመም ምክንያት ፈቃደኛ ሳትሆን ቀረች። ጃክ ግን ሁለቱ የማይነጣጠሉ ሆኖ ሲቆሙ በትኩረት ይመለከታቸው ነበር። ሊዛም የጃክን የድብቅ አስተያየት አስተውላ በድንገት ግራ መጋባት ተሰማት።